በየቀኑ የምንጠቀማቸው የአይን ጠብታዎችና ኪኒኖች የበሽታውን ምልክት ከማስታገስ ባለፈ እይታችንን ሙሉ በሙሉ መመለስ አይችሉም። ለምንድን ነው የሰው ልጅ ፈጣሪ በሰጠን የፈውስ ተፈጥሮ ውስጥ እየኖርን በኬሚካሎች የምንሰቃየው? የአይን ብርሃንን የማጣት ፍርሃት ሕይወቶን እያጨለመው ከሆነ መፍትሄው ያለው ፋርማሲ ውስጥ ሳይሆን ሰውነታችን ከተፈጥሮ ጋር በሚያደርገው ሚስጥራዊ ግንኙነት ውስጥ ነው። ለመሆኑ ካትራክት ወይንም የአይን ሞራ ምንድን ነው? በአይናችን ውስጥ ልክ እንደ መስኮት ብርሃን የሚያሳልፍ ራሱን የጠበቀ ተፈጥሯዊ ሌንስ አለ። ይህ ሌንስ የተሰራው ከውሃና ከልዩ ፕሮቲን ነው። ነገር ግን በዕድሜ በምግብ መበላሸትና በኦክሲዴቲቭ ስትረስ ምክንያት እነዚህ ፕሮቲኖች ተሰባስበው ሌንሱ ላይ መርጋት ይጀምራሉ። ልክ የእንቁላል ነጭ ክፍል ሲበስል እንደሚቀየረው ሁሉ የአይን ሌንሱም ይደፈርስና ብርሃንን ማሳለፍ ያቆማል። ሳይንስ የሚነግረን ይህንን የፕሮቲን መርጋት በተፈጥሮ አንቲኦክሲዳንት ማቅለጥ እንደሚቻል ነው። ግላኮማ ወይንም የአይን ግፊት ደግሞ ፍጹም የተለየና አደገኛ በሽታ ነው። በአይናችን ውስጥ የማያቋርጥ የተፈጥሮ ፈሳሽ ይመረታል። ይህ ፈሳሽ አይንን መግቦ በልዩ ቱቦዎች በኩል መውጣት አለበት። ነገር ግን እነዚህ ማጣሪያ ቱቦዎች በቆሻሻ ሲደፈኑ ፈሳሹ መውጫ ያጣል። በዚህ ጊዜ በአይን ውስጥ ከፍተኛ ግፊት ይፈጠራል። ይህ ግፊት በአይን ጀርባ የሚገኘውንና ምስልን ወደ አእምሮ የሚወስደውን ዋናውን የአይን ኦፕቲክ ነርቭ የተባለውን ልክ እንደ ገመድ ያንቀዋል። ነርቩ የአየርና የደም ዝውውር ሲያጣ መሞት ይጀምራል። እነዚህ ሁለት በሽታዎች አይናችንን ከመስረቃቸው በፊት መፍትሄው ምንድን ነው? መድኃኒት ግፊቱን በጊዜያዊነት ሊቀንስ ይችላል። ነገር ግን የአይንን ሴሎች መልሰው ማደስ አይችሉም። ዛሬም በዓለም ዙሪያ ያሉ ሳይንቲስቶች ተደንቀውባቸዋል። ነገር ግን ፈጣሪ በሰጠን ተፈጥሮ ውስጥ የተሸሸጉ እነዚህን የተደፈኑ ማጣሪያዎች የሚከፍቱና የጎሰቆለውን ሌንስ የሚያጠሩ 6 ያልተለመዱ መጠጦችን እናያለን። ይህ ቪዲዮ ሕይወቶን ይለውጣል። ወደ መጀመሪያው መጠጥ እንለፍ። የመጀመሪያው መጠጥ አብዛኛው ሰው እንደ አረም የሚያየው ነገር ግን ለአይን ሌንስ መጥራት እጅግ ወሳኝ የሆነው የዳንዴሊዮን ስር እና የቅዱስ ቴሲል ወይንም ሚልክ ቴስል ውህድ ነው። የምስራቅ ጥንታዊ ሕክምናዎች እንደሚያስተምሩት የአይን ጤና በቀጥታ ከጉበት ጥራት ጋር የተያያዘ ነው። ሳይንስ ይህንን እውነታ ዛሬ አረጋግጧል። እነዚህ እጽዋት ሴልማሪን የተባለ እጅግ ኃይለኛ አንቲኦክሲዳንት ይዘዋል። ይህ ንጥረ ነገር በጉበት ውስጥ የሚመረቱ መርዞችን በማጽዳት በአይን ሌንስ ውስጥ ያሉ ፕሮቲኖች ተቀጣጥለው የአይን ሞራ እንዳይፈጥሩ ይከላከላል። የተፈጥሮን የፕሮቲን ስብስብ በሂደት የማቅለጥ ተፈጥሯዊ አቅም አለው። አዘገጃጀቱን ስናይ 1 ሻይ ማንኪያ የደረቀ የዳንዴሊዮን ስርና ግማሽ ሻይ ማንኪያ የቅዱስ ቴሲል ፍሬ በአንድ ኩባያ በሚፈላ ውሃ ውስጥ ለ10 ደቂቃ ዘፍስፎ ማቆየት። በየቀኑ ጠዋት በባዶ ሆድ መውሰድ ሌንሱን በውስጥ መስመር ያጠራዋል። ሁለተኛው መጠጥ ፍራፍሬን ከቅዱስ ዘይት ጋር የሚያገናኝ ያልተለመደ ፈውስ ነው። የሮማን ጭማቂና የጥቁር አዝሙድ ዘይት ውህድ ነው። የአይን ሞራ የሚፈጠረው በዕድሜና በስኳር ብዛት የአይን ሌንስ ሕዋሳት ኦክሲዴቲቭ ስትረስ ውስጥ ሲገቡ ነው። ሮማን ፕሮንካላጂን የተባለ እጅግ ከፍተኛ አንቲኦክሲዳንት ሲኖረው፣ ጥቁር አዝሙድ ደግሞ ቲሞኪኖን የተባለ ተአምረኛ ኬሚካል ይዟል። እነዚህ ሁለት ንጥረ ነገሮች በአንድ ላይ ሲዋሃዱ በአይን ሌንስ ዙሪያ ያለውን የደም ዝውውር በመጨመር ሴሎቹ በፍጥነት እንዲታደሱና የሞራ ሽፋኑ እንዲቀልጥ ያደርጋሉ። አዘገጃጀቱን ስናይ ግማሽ ብርጭቆ ተፈጥሯዊ የሮማን ጭማቂ ማዘጋጀት፣ ከዚያም 5 ጠብታ ንጹህ የጥቁር አዝሙድ ዘይት ብቻ በመጨመር በደንብ ማዋሃድ። ይህንን መጠጥ በቀን 1 ጊዜ ከምግብ በኋላ መጠጣት የአይንን ሕዋሳት ከእርጅና ይጠብቃል። ሶስተኛው መጠጥ ካሮትን በአዲስ መልክ የምንጠቀምበት የካሮትና የፐርስሊ ቅጠል ድብልቅ ነው። ፐርስሊ ለምግብ ማጌጫ እንጂ ለአይን መድኃኒት ብዙም አይታወቅም።
ነገር ግን ሳይንስ እንደሚያሳየው ፐርስሊ ኤፕቺኒን የተባለ ብርቅዬ ፍላቮኖይድ ይዟል። በተለይ በስኳር በሽታ ወይንም በከፍተኛ ካርቦሃይድሬት ምክንያት በአይናችን ውስጥ አልዶስ ሬዲቱኬዝ የተባለ ኢንዛይም ይመረታል። ይህ ኢንዛይም በአይን ሌንስ ውስጥ ሶርቢቶል የተባለ ስኳር እንዲከማች ያደርጋል። ይህ ደግሞ ሌንሱን በማሳበጥ ለሞራ በቀጥታ ይዳርጋል። የፐርስሊና ካሮት ውህደት ይህንን ጎጂ ኢንዛይም ሙሉ በሙሉ በማገድ ሌንሱን ንጹህና ግልጽ ሆኖ እንዲቀጥል ያደርጋል። አዘገጃጀቱን ስናይ 3 መካከለኛ ካሮቶችንና 1 እጅ ሙሉ ትኩስ የፐርስሊ ቅጠል በአንድ ላይ መፍጨት፣ ያለምንም ስኳር በቀን 1 ብርጭቆ ከሰዓት በኋላ መጠጣት የሌንስ ብዥታን በፍጥነት ይቀርፋል። ወደ 4ኛውና እጅግ ውድ ወደሆነው ሚስጥር እንለፍ። የሳፍሮን የውሃ ውህድ። ሳፍሮን በዓለም ላይ ውዱ ቅመም በመሆኑ ለፈውስ መጠጥነት እምብዛም አይታሰብም። ነገር ግን ግላኮማ ለአይን ነርቭ የሚሄደውን ደም ሲቀንስ ሳፍሮን ተአምር ይሰራል። ሳይንሳዊ ጥናቶች እንደሚያሳዩት ሳፍሮን ክሮሲን የተባለ ልዩ አንቲኦክሲዳንት ይዟል። ይህ ንጥረ ነገር በአይን ጀርባ የሚገኙትንና በከፍተኛ ግፊት የተጎዱትን የሬቲና ህዋሳት በቀጥታ ይጠብቃል። ወደ አኩሊዮስ ነርቭ የሚሄደውን የደም ዝውውር በመጨመር የነርቭ መሞትን ሙሉ በሙሉ ያስቆማል። አዘገጃጀቱን ስናይ ከ4 እስከ 6 የሚሆኑ ንጹህ የሳፍሮን ክሮችን በአንድ ኩባያ ሙቅ ውሃ ውስጥ ጨምሮ ለ15 ደቂቃ መተው። ውሃው ወርቃማ ሲሆን በየቀኑ ማታ ከመተኛቱ በፊት መጠጣት የአይን ግፊትን በከፍተኛ ሁኔታ ይቀንሳል። 5ኛው መጠጥ የጊንኮ ቢሎባ ቅጠልና የዝንጅብል ድብልቅ ነው። ይህ ጥንታዊ ቅጠል ለአእምሮ ማስታወስ ችሎታ ብቻ የሚውል ይመስላል። ነገር ግን ግላውኮማ የሚፈጠረው በአይን ውስጥ የሚመረተው ፈሳሽ መውጫ አጥቶ ሲታገት ነው። ሳይንስ እንደሚያረጋግጠው ጊንኮ ቢሎባ የአይን የደም ቧንቧዎችን የመለጠጥ አቅም ይጨምራል። ከዝንጅብል ጸረ እብጠት ባህሪ ጋር ሲዋሃድ በአይን ውስጥ የታገደው ፈሳሽ በቀላሉ እንዲፈስ ያደርጋል። ይህ ደግሞ በነርቭ ላይ የተጫነውን ከባድ ኃይል በአጭር ጊዜ ውስጥ ያቀላል። አዘገጃጀቱን ስናይ 1 ሻይ ማንኪያ የጊንኮ ቢሎባ ደረቅ ቅጠል ከጥቂት የዝንጅብል ስንጥቆች ጋር በ1 ብርጭቆ ውሃ ውስጥ ለ7 ደቂቃ ማፍላት፣ በቀን 1 ጊዜ ከምግብ በኋላ መጠጣት በአይን ውስጥ የሚፈጠርን እብጠትና ጥብቅነት ያስወግዳል። 6ኛውና የመጨረሻው መጠጥ ሙሉ በሙሉ አረንጓዴ የሆነው የሴሊርና የኪያር ድብልቅ ነው። ይህ መጠጥ ምንም ስኳር ወይንም ጣፋጭ ነገር ሳይጨመርበት የሚጠጣ ጨዋማ ጣዕም ያለው ሕይወት ያለው ውሃ ነው። ሳይንሳዊ ሚስጥሩ ምንድነው? ሴሊር በተፈጥሮው ከፍተኛ መጠን ያለው ኦርጋኒክ ሶዲየምና ፖታሲየም ይዟል። እነዚህ ማዕድናት በአይን ውስጥ የሚገኘውን የኦስሞቲክ ግፊት የመቆጣጠር ልዩ አቅም አላቸው። ልክ እንደ ተፈጥሯዊ ዳይሬቲክስ በመስራት በአይን ውስጥ የተከማቸውን ከመጠን ያለፈ ፈሳሽ በሽንት መልክ ከሰውነት እንዲወጣ ያደርጋሉ። ይህም በአይን ሌንስና ነርቭ ላይ ያለውን ጫና ወዲያውኑ ያወርደዋል። አዘገጃጀቱን ስናይ 3 የሴሊር አቆማዳና 1 መካከለኛ ኪያር አንድ ላይ ፈጭቶ ያለምንም ማጣራት ጭማቂውን መጠጣት፣ በየቀኑ ጠዋት በባዶ ሆድ መውሰድ በአይን ውስጥ ያለውን የተፈጥሮ ፈሳሽ ዝውውር በኃይል ያስተካክላል። የሰው ልጅ የተሰራው ከምድር አፈር ነው። ፋርማሲዎች የህመም ማስታገሻና ጊዜያዊ ማገጃ ሊሰጡን ይችላሉ። ስር ነቀል ፈውስ ግን ከፈጣሪና ከተፈጥሮ ስጦታ ነው። እነዚህን 6 ያልተለመዱ መጠጦች በየቀኑና አልፎ አልፎ በመጠቀም የአይኖን ብርሃን በሳይንሳዊ መንገድ ይታደጉ። ወደ ተፈጥሮ ይመለሱ፣ ብርሃኑን ይመልሱ። ጤና ይስጥልኝ። ቸር ሰንብቱ።